ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم آت نفوسنا هداها وتقواها وزكها وأنت خير من زكاها، أنت وليها ومولاها. إن شاء الله يزاري ፕሮግራማችን ምናልባት የዚህ መጽሐፍ የመጨረሻው ክፍል የሆነው አተውባ ኢለላህ ዐዘ ወጀል ወደ አላህ ስብሓነሁ ወተዓላ ስለመመለስ ነው የምናየው። ርዕሳችን ዋናው ጭብጡ ተዝኪየቱ ንፉስ ነው፣ ነፍስን ስለማጽዳት ነው። ነፍስን በማጽዳት ሂደት ላይ ወደ አላህ ስብሓነሁ ወተዓላ ጉዞ የሚያደርጉ ባሮች የመጀመሪያ መነሻቸውና የመጨረሻ መድረሻቸው የሆነው ተውባ ነው። የመጀመሪያ መናዚል አለ እንግዲህ ወደ አላህ በሚደረግ ጉዞ ላይ ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ መዳሪጁ ሳሊኪን ኢላ ደረጀቲ ኢያከ ነዕቡዱ ወኢያከ ነስተዒን፣ የሳሊኮች መንገድ የገቡ ወደ አላህ ስብሓነሁ ወተዓላ ጉዞ ላይ ያሉ ሰዎች ማረፊያ እንደ መሰላል ደረጃ አለው። ማረፊያ አላቸው። ከየቀዳ ወይም ከንቃት፣ ከመባነን፣ ከገፍላ መንቃት ጀምሮ እስከ ሸሃዳ ድረስ ያለውን መንዚል አስቀምጠዋል ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ። ከሳቸው በፊት ኢማም አልሀረዊ የተባሉ ዓሊም የሰሩትን ኪታብ እሳቸው እንደገና ያንኑ ተከትለው ተሕቂቅ አድርገው ሰርተዋል። ታዲያ ምን ይላሉ እዛ ላይ? ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ። መነሻነቱ ተውባ ምንድን ነው? ተውባ ከወንጀል መጽጃ ስለሆነ፣ ወደ አላህ መመለስ ስለሆነ፣ ከምንሰራው መጥፎ ነገር መቆራረጥ ስለሆነ፣ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለማቋረጥ አሁንም ወደ እሱ መመለሳቸውን ይቀጥላሉ አሉ። እንዴት? አላህ ስብሓነሁ ወተዓላን የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ። ተግባባናል? እዚህ ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንዴ አስተግፊሩላህ ምንል ከሰላት በኋላ? ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ ስብሓነሁ ወተዓላ ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ፣ ወቢልአስሓሪ ሁም የስተግፊሩን ይላል። ስሑር ሲመጣ ንጋቱ ሲደርስ እነኚህ የአላህ ባሮች ልዩ ባህሪያቸው ምንድን ነው? እስትግፋር ያደርጋሉ፣ ወደ አላህ ይመለሳሉ። ለይሉን ሲሰግዱ አድረው፣ ቁርአን ሲቀሩ አድረው፣ ሲያለቅሱ አድረው የሚቋጩት ግን በእስትግፋር ነው። ለምን? ማዕበድናከ ሐቀ ዒባደቲክ። ምን ይላሉ ዑለማዎች? የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ። ለምንድን ነው የሚሰማቸው አሉ? ወደ አላህ በቀረቡ ቁጥር የአላህ ዐዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል። የአላህን ታላቅነት ልባቸው ትረዳለች አሉ። የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ። ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ ስብሓነሁ ወተዓላ ወደ እሱ የምንቀርብ አላህ ያድርገን። ምንም የማይመስሉን ከባባድ ወንጀሎች አሉ፣ የአላህ ዐዘማ ልባችን ውስጥ ስለሌለ ማለት ነው። የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል? ግዙፍ ሆኖ ይታየዋል ሰውየው። የወንጀሉን ማነስ ሳይሆን የወነጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች። ከማ ቃለ ሰሓቦቹ ረዲየላሁ ዐንሁም ምን ይሉ ነበር? በእኛ ጊዜ
ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር እናንተ ግን ዝምብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ ተሰጡትም አሉ ይሄ የአላህ አዘማ ልባችን ውስጥ ሲያርፍ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ እንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን ለምን ይሄ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን ሰላታችን ጾማችን استغفار ያስፈልገዋል በል እንደውም ምን አሉ رابعة العدوية የምትባል ረህመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች ምን አለች استغفر الله الاستغفاري استغفاري ራሱ استغفار ይፈልጋል አለች استغفاري ራሱ ገና መስጣት ይፈልጋል ማለት ነው ስለዚህ የአላህ ባሮች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል ስለዚህ ያለ ማቋረጥ ተውባ ውስጥ ናቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ እመለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው እንደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ غفر الله لك ما تقدم من ذنبك وما تأخر ተብለዋል የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል ግን استغفار ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ ምነው አላህ ምሮልኝ የለም ወይ ሲባሉ ምን አሉ أفلا أكون عبدا شكورا أمسغن باريا مهون يلبኝም እንዴ አሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ መደምደሚያቸው توبان استغفار نبر إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا مهرة تأيك أو تبالو النبي صلى الله عليه وسلم كذا هلو تقل كذا هلو مكرا كذا هلو ملكام سرا كذا هلو دعوة كذا هلو لوط بهالا الله من علاجه واستغفر لذنبك لا ኃጢአቶችህ ለስተቶችህ ይቅርታ ጠይቅ ነብዩን አለይሂ ሰላቱ ወሰለም አላህ استغفار እንዲያደርጉ አዘዛቸው አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ من ترده አላቸው ምን አሉ قرب الاجل يا نبي صلى الله عليه وسلم መሞቻ ጊዜ መዳረሱን ይጠቁማል ይሄ سبحان الله فهم አያሽ ለወስድህ ስለሆነ ተስቢህ አድርግ استغفار አድርግ እዚህ ዱንያ ላይ ቆይታን ያጠናቀቅክ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله እኔም እንደዚህ ነው የገባኝ አሉ እኔም የገባኝ ይሄ ነው እዚህ መጨረሻውም መጀመሪያውም ምንድነው ተውባ ኢላላህ ዐዘ ወጀል ሙእሚኖች ሁሌም ያለ ማቋረጥ ወደ አላህ Subhanahu Wa Ta'ala ተውባ ያደርጋሉ አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ስንሰራው ያንን ነገር ተውባ አድርገናል ማለት ነው ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይተበቃልና አሉ ወንጀል ስለሰራ ብቻ አይደለም አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን ሁሌም ራሱን አፕግሬድ ያደርጋል ሁሌም ያሳድጋል ራሱን እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው فلذلك ወደ አላህ መንገድ የገቡ ሰዎች ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ ወዕቡድ ረበከ ሐታ يأتيك اليقين ሞት እስኪመጣ ድረስ ጌታህን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው ተውባ የሙእሚኖች ምግብ ነው ዋና ካፒታላቸውም ነው ይላሉ ዑለማዎቹ
ዋና ካፒታላቸውም ይሄው ተውባ ነው። ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው። ወደ አላህ መመለስ ሰው እንደ መላኢካ በአንድ ሐል ላይ ሁሌ አይቆይም። ተፈጥሮ አይደለም። በአንድ ሁኔታ ላይ አንቆይም። አላህ ስብሓነሁ ወተዓላ መላኢኮችን ከነዛዓት ሸህዋት የሸህዋ ስሜትን አላህ አነሳላቸውና ስጁድ ያደረገው ኢላ የውም القيامة ስጁድ ላይ ነው ኢለል አበድ። ሩኩዕ ላይ ያለው ሩኩዕ ላይ ነው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። የሰው ልጅስ አንዴ እሳት አንዴ ውሃ፣ አንዴ ሰው ይሆናል አንዴ አፈር ይሆናል። ይሄ የሰው ልጅ ባህሪ ነው። መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው? ተውባ የሚባል መሳሪያ፣ ወደ አላህ መመለስ የምንለው። አላህ ስብሓነሁ ወተዓላ ያንን ምርጥ ትውልድ የሰሓባን ትውልድ ሪሳላውን መጀመሪያ ከነቢዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሓባ ትውልድ መዲና ላይ ከጀይሸል ዑስራ ወይም የመጨረሻው ነቢዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁም ወረዱ ዐንሁ አላህ ወደደላቸው ወደውለታልም የተባሉትን እነኛን ትልልቅ ሰሓቦች ምን አላቸው አላህ? ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑና ለዐለኩም ቱፍሊሑን። ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ ስብሓነሁ ወተዓላ ጥቅልል ብላችሁ ተመለሱ አላቸው። ለዐለኩም ቱፍሊሑን፣ ሰክሰስፉል መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላቸው አላህ። በምን? በተውባ። እስኪ ተውባ ያስፈልገኝም ይላል እኛ ውስጥ አለ? አይ እኔ እኮ አልሐምዱሊላህ ምን የለም አይደል? እንዲህ የሚል ካለ የራሱ ተውባ ያስፈልገዋል። ይህ ንግግሩ ራሱ ተውባ ይፈልጋል። በጣም ከባድ ንግግር ስለሆነ ማለት ነው። ምን ይሄ ኢዕጃብ ቢነፍስ፣ እኔ ጥሩ ነኝ፣ ከኔ በላይ ማን አለ፣ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው። በጣም ራስን መታገል ያስፈልጋል። በሌላ ቁርአን አያ ላይ ደግሞ አላህ عفوا ومن لم يتب فأولئك هم الظالمون على الله ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አለ አላህ። ዛሊሞች ናቸው። ወደሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደሱ ዙልም ነው። ራስን ግፍ በራስ ላይ ግፍ መፈጸም ነው። አላህ ስብሓነሁ ወተዓላ ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው። ታኢብ ከወንጀሉ ከማጓደሉ የሚመለስ፣ ወዛሊም ነፍሱን የሚበድል። ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው። ባሮቹን በሁለት ከፍሎታል። ኩፍር ውስጥ ያለ፣ ማዕሲያ ላይ ያለ፣ ተቅሲር ላይ ያለ ገይሩ ታኢብ ነው፣ ዛሊም ብሎታል ማለት ነው። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዐለኩም ቱፍሊሑን ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት። በሁለት ከፍሏቸዋል። ሌላ ሶስተኛ የለውም። ነቢያችን ዓለይሂ ሰላቱ ወሰላም ሰሒሕ ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ? ያ አዩሃ ናሱ ቱቡ ኢለላህ፣ እናንተ ሰዎች ሆይ ወደ አላህ ተመለሱ። ኢኒ ለአቱቡ ኢለላህ ፊል የውሚ አክተረ ሚን 70 መራ፣ እኔ እኮ ወደ ጌታዬ እመለሳለሁ በቀን ውስጥ
ከሰባ ጊዜ በላይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌ ፋቲሓ ስንቀራ ገይሪል መግዱቢ ዐለይሂም ምን እንላለን? ወለዳሊን። አልመግዱቢ ዐለይሂም የሁዶች ናቸው ተብሎ ተተርጉሟል። አልመግዱቢ ዐለይሂም በእነሱ ላይ አላህ የተቆጣባቸው ሰዎች። ለምንድን ነው የተቆጣባቸው? አላህ እያወቁ ስለሚያጠፉ። ወለዳሊን ነሳራዎች ናቸው ተብሏል። ለምን አላህ ዳሊን የጠመሙ አላቸው? ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል። አይሁዶቹ ደግሞ እያወቁ ስለሚያጠፉ ነቢዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ? ያዕሪፉነሁ ከማ ያዕሪፉነ አብናአሁም ወንድ ልጆቻቸውን የርሐሙከላህ ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን ዐለይሂ ሰላቱ ወሰላም ያውቁታል። አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ? አሁዋ ሁዋ እሱ ነው ግን ይህ ሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል። ሁዋ ሁዋ እሱ ራሱ ነው ይለዋል። ጓደኛው እኮ እና ምን አሰብክ አለው። ምን አሰብክ? አን ኡዓዲህ ማ ዱምቱ ሐየን በህይወት እስካለው ድረስ እስከ መጨረሻው ጠላት አድርጌ ልይዘው ወስኛለሁ አለ። ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ። ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድን ነው? በተውባ ኢለላህ ዐዘ ወጀል። ሳናክ ከምንሳሳታቸው አውቀን ከምናጠፋቸውም ነገሮች መውጣት የምንችለው ወደ አላህ ሱብሓነሁ ወተዓላ በመመለስ። ሶስት የተውባ ሸርጦች አሉ፣ ሁላችሁም እንደምታውቋቸው። በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ። ሶስቱ ሸርጦች ምንድናቸው? የሚያስታውሰኛል? አንደኛ መጸጸት፣ አነደም። ሁለተኛ ወደዚህ ወንጀል አልመለስም፣ ጸጸት። ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ፣ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ። አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። መረድ ነው፣ ይህ በሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው? እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም፣ ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው አልኢቅላዕ፣ ከዛ ወንጀል ኢሚዲየትሊ መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ አልዓዝም፣ ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው። አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው፣ የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ፣ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ ዩበድሉ ላሁ ቢሰይአቲሂም ሐሰናት ብለዋል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። ረሒም የሆነ ጌታ ነው አላህ ሱብሓነላህ። ኢነላሃ የፍረሑ ቢተውበቲ ዐብዲህ። አላህ እኮ በባሮቹ መመለስ ይደሰታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምሳሌውን ሲናገሩ ምን አሉ? ሰውየው ራሒላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው፣ የሚጠጣው ነገር፣ የሚበላው ነገር እሱ ላይ ባለበት
ደክሞት استظل تحت شجرة አንዲት ዛፍ ላይ ሄዶ ተጠለለ ከዛ እንቅልፍ ሽልብ አደረገው ሲነቃ የለችም ግመሏ ሙሉ ጭነቱን ይዛ ሄዳለች የመጣውም ሩቅ ነው እንዳይመለስ የቀረውም ሩቅ ነው መሃል ላይ ነው ያለው ይህ ሰውዬ ተስፋ ቆረጣሉ ነብያችን ሰለላሁ ዐለይሂ ወሰለም በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አርጎት ሲመለስ ቆማ አገኛት አስባችሁታል እንዴት ሊደሰት እንደሚችል በጣም ከመደሰቱ اللهم انت عبدي وانا ربك له ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ اخطا من شده الفرح النبي صلى الله عليه وسلم ከደስታው ብዛት ከደስታው ብርታት ተሳሳተ አሉ ነብያችን ሰለላሁ ዐለይሂ ወሰለም اللهم انت ربي وانا عبدك ሊልኮለው ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም ተሳሳተ አላህ عز وجل ባሪያው ወደርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም والله غني عن العالمين ከኛ የተብቃቃ ጌታ ነው ግን እኛ ወደሱ በመበለሳችን ስልጣኑ ላይ የሚጨምርለት ነገር የለም የአላህ ረህማ ግን ሰፊ ስለሆነ ሲመለስ ባሪያው ይደሰታል ይቀበለዋል ከሰው ጋር የተገናኘ ከሆነ የሰው ሐቅ ካለበት የሰው ገንዘብ ወይም የሰው መብት ተነክቶ ከሆነ ያንን ነገር መመለስ ወይም ያ የተነካን መብት استحلال ማድረግ ያስፈልጋል ይሄው መጥቼልሃለሁ እንዲህ ብያለሁ እንደፈለክ አድርገኝ ብሎ ማለት አውፉታውን ወይ መቀበል አለበት በተለይ ከሰው ክብር ጋር ተያይዞ መቼም ገንዘብ ከሆነ ማን እንደወሰደው ይታወቃል ወይ በሽምግልና ይዟል ወይ አውፍ ይለዋል ወይ አስከፍለዋል ተለያየ መንገድ ይኖራል አይደል እንዴ በዚህ ዘመን ከገንዘቡ ያልተናነሰውም ከገንዘቡ በላይ ከባድ የሆነ የክብር ጉዳይ ነው የሰው ልጅ ክብር በአደባባይ በፌስቡክ በሶሻል ሚዲያ የወንድም ክብር ይነካል የሰው ክብር ይነካል በሐሰት ይወነጀላል አውፍ በለኝ እንኳን ብትለው መመለስና ማስተካከል አይቻልም ስንቱ ሰው ሼር አድርጎታል ስንቱ ሰው ላይክ ብሎታል ስንቱ ሰው ጋር ደርሷል ባንዴ ሱብሃንአላህ ምናልባት 100,000 ላይክ አግኝቷል 30,000 ሰዎች ሼር አድርገውታል ይህን ሰውዬ የት አግኝተህ ነው የተሳሳተው መረጃ በዚህ ሰውዬ ላይ የነገርኩ ነገር ስተት ነው ብለህ እርምት እንኳን ብትሰጥ መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ ጥሩ ነገር ሼር አይደረግም ጥሩ ነገር ቶሎ አይሰራጭም ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው የሰው ክብር ላለመንካት